አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ሀባቢ እንዴት ናችሁ? ደህና ናችሁ? ሁሉም ሰላም፣ ሁሉ መልካም አልሐምዱሊላህ። እኔ ጋር ሁሉም ሰላም። እንዴት ናችሁ እናንተስ? ዛሬ ይዤላችሁ የመጣሁት ትንሽ ስለ ቋንቋ እናውራ በሚል ነው እና ቋንቋ አረብኛ ቋንቋ በጣም ቀላል ነው። በጣም አብዛኛው ሰው በ6 ወር እንዴት ለማሽ አረብኛ፣ በ7 ወር እንዴት ገባሽ አረብኛ። ዋና ትኩረት መስጠታችን ነው። እኛ ትኩረት ከሰጠነው ቋንቋው በጣም ሲምፕል ነው። ዋናው ትኩረት መስጠታችን። ምክንያቱም የቋንቋው ትኩረት ስንሰጥ ለስራውም ትኩረት እንደሰጠው ነው የሚቆጠረው ማለት ነው። እና እናንተ እዚህ ጋር ዋና ማየት ያለባችሁ ትኩረቱን። ያንን አምጪ ይሄንን አምጪ ስትልሽ እኮ አብዛኞቻቸው በራሳቸው ቋንቋ ነው የሚያወሯቸው። እንግሊዘኛ ራሱ አይቀላቅሉበትም። ምክንያቱም አንደኛ ቋንቋቸውም ያው እንዳይጠፋባቸው እንዲወደድላቸው ብዙ ተናጋሪ እንዲኖረው ይፈልጋሉ። ሁለተኛ ደግሞ አንቺም ሁሌ በእንግሊዘኛ ይሄ ባለችሽ ቁጥር ሁሉ አንቺም ቋንቋው የመልመድ አቅምሽ በቃ ወደ እንግሊዘኛው ነው እንጂ ወደ አረብኛው ብዙም አታዳብሪም። እና ለዛ ስለሆነ እነሱ አብዛኛዎቻቸው በቃ ሀዳ ጂቢ፣ ሀዳ ወዲ፣ ሀዳ ወዲ ሂናክ፣ ጂቢ ሂናክ፣ ሰዊ እንደዚህ ነው የሚያወሩልሽ ማለት ነው በአረብኛው። እና ቋንቋው ትኩረት ከሰጠነው በጣም ቀላል ነው ማለት ነው። እንደ አረብኛ ቋንቋ እኔ አላውቅም፣ ብቻ በዓለም ባሉ ቋንቋዎች እንደ አረብኛ ቀላል የለም። ያ መጀመሪያ ስንገባበት ግን ትንሽ ከበድ እንደሚል ነገር ራሳችን አካብደን ስለምናየው ነው። እንደነሱ እንደዚህ የምናወራው መቼ ይሁን፣ እንደነሱ እንደዚህ የሚገባን መቼ ይሁን፣ እንደነሱ እንደዚህ ቀልጥፍ ብለን የሚጠይቁንን ነገር የምንመልስላቸው መቼ ይሁን እንላለን። ግን በትንሽ ጊዜ ይለመዳል። ዋና ትኩረት መስጠታችን ነው። ሳህን ጂቢ ስትልሽ ሳህን ጂቢ ማለቷ ምን ይሁን አምጪ ማለቷ ነው። በቃ ያ ጂቢ ያለችኝ ለካ አምጪ ማለቷ ነው ብላችሁ ሁሌ እናንተ ሳህን ጂቢ ማለት አምጪ፣ ወዲ ማለት ደግሞ ወዲ ማለቷ ምን ማለቷ ይሁን ብላችሁ እናንተ ደግሞ በአይምሮአችሁ ወዲ ማለቷ ለካ ውሰጂ ማለት ነው ወይ? ይሄንን ነገር እናንተ ግንዛቤ ከሰጣችሁ ትኩረት ከሰጣችሁት ምንም ቋንቋ ብዙም የሚከብድ ነገር የለውም ማለት ነው። ተአሊ ማለት ነይ፣ በቃ ተአሊ ማለት ለካ ነይ ማለት ነው ወይ? ተአሊ ማለት ነይ። ሮሂ ማለት ለካ ሂጂ ማለት ነው። በቃ እንደዚህ ካገናዘባችሁት ምንም የሚከብድ ነገር የለውም። ሮሂ ማለት ሂጂ፣ ጂቢ ማለት አምጪ፣ ወዲ ማለት ውሰጂው፣ ረትቢ ቤት ማለት ቤቱን አስተካኪ፣ ኬንሲ ቤት ማለት ቤቱ በማሽኑ ጥረጊው ወይም በእጅ መጥረጊያው ጥረጊው፣ ኬንሲው ይሉታል። መስሂ አርፍ ማለት ደግሞ መሬቱ ወልዊው። ሰው ጋህዋ ቡና አፊ፣ ሰው ሻይ አፊ፣ ሰው አዳ ምሳ ስሪ፣ ሰው አሻ እራት ስሪ። ረትቢ መጅልሱን አስተካኪው። ረትቢ ማለት ያው ጣውላ ወልዊ፣ የሆነ ያልተስተካከሉ ነገራቶች ካሉ እነሱን አስተካኪ። በእነሱ ምንድነው ረትቢ መጅልስ፣ ረትቢ ስሪር ማለት አልጋይን አንጥፊልኝ፣ አስሊ መላብስ ልብሶችን እጠቢያቸው ወይም ልብሶቹ እጠቢ፣ ከዊ መላብስ ልብሶቹን ተኩሺ። ረትቢ መላብስ ማለት ያው ማጣጠፍም ሊሆን ይችላል። በማዕላቅ ይሉታል የልብስ መስቀያው ማለት ነው። በሱም አልጊ ካሉሽ ደግሞ በሱም ስቀይ ሊሆን ይችላል። ረትቢ መላብስ ማለት በአጠቃላይ ልብሶቹን አስተካኪ። ረትቢ ዱርጪ ካለችሽ ደግሞ ዱርጮቹ የእነሱ ማለት የልብስም ዱርጭ ይሉታል፣ የማር ቤቱም ያለው ዱርጭ ይሉታል። ከሌላ ሀገሩ ሊለይ ይችላል አላውቅም። ረትቢ ዱርጭ ካለችሽ የማጥባሁ ከሆነ የማጥባሁ ዱርጭ ማለት ነው። ሀግ መላብስ ዱርጭ ካለችሽ ደግሞ የልብሴ ቁም ሳጥን ረትቢ ዱርጭ። መስሂ አርፍ ብዬሻለሁ። ወለሉ በመወልወያ ወልዊው መስሂ አርፍ ይላሉ። ሰው ሰላጣ አዘጋጂ ወይም ሰላጣ አስሪ። አስሊ ሀማም ሽንት ቤት እጠቢ። ወዲ ሀዳ ይሄንን ውሰጁ።
ኩቢ ሃዳ ይሄንን ድፊው ወዲ ዝባላ ወይም አውርጁ ወይም ውሰጁ ወይም ጣዩ ጡሺ ዝባላ ወዲ ዝባላ ጡሺም ይላሉ። ያ ጡሺ ማለት ቤት ውስጥ ያሉ እንትኖቹን በቆሻሻ ጣዩ እንደማለት ነው። ጡሺ ዝባላ ማለት የማር ቤት ያለው ዝባላ አውርደሽ ጣይ ሊሆንም ይችላል። በዚህ ቢሆን አንዳንድ ቅጣጣቢ ነገራቶቹ ሲነሱ ጡሺ ዝባላ ካለችሽ በቆሻሻ ፌስታል ውስጥ ጣዩ ማለት ነው። እና አቁራጥ ናግስ ማለት ደግሞ እሽናግስ ወይም አቁራጥ ናግስ ማለት ቤት ውስጥ የሚያስፈልጉ ነገራቶች ምንድን ናቸው? እሽናንግስ ማለት ቤት ውስጥ ምን ያስፈልጋሉ? የሚያስፈልጉ ነገራቶች። ምክንያቱም ማር ቤት ላይ የሚያስፈልገው ነገር ያው አንቺ ማር ቤት ከሆንሽ የማር ቤቱን አንቺ ታውቂያለሽ። ልጆቹ ጋር ከሆንሽ ደግሞ የልጆቹ የሚያስፈልጋቸው ነገር እሽላንግስ አያል ስትልሽ የልጆቹ የሚያስፈልጋቸው ነገር ማለት ሆነ። ምን እንደሚያስፈልጋት ያው ልጆቹ ጋር ከሆንሽ ታውቂያለሽ አንቺ የልጆቹ ምን እንደሚያስፈልጋቸው እሱን በዝርዝር መናገር ኪችን ውስጥ። ምክንያቱም የጽዳት እቃዎች ላይኖሩሽ ይችላሉ። የጽዳት እቃዎቹ እያንዳንዳቸው ስማቸው እየጠራሽ ክሎሪክስ የለኝም፣ ጂፕስ የለኝም፣ ዲቶል የለኝም፣ ፌሪ የለኝም፣ የመስታወት ማጽጃው፣ ይሄ የእጅ መጥረጊያው እነሱን እንዳለ የለኝም ለማለት ምንድነው እሽናግስ ይላሉ። ሀክ ተንዲፍ ቤት እሽናግስ፣ ተንዲፍ ቤት እሽናግስ፣ ተንዲፍ ቤት እሽናግስ ማለት የቤት ማጽዳዎቹ ምን በቃ ልክት ወይም ምን ላቅርብ ናንግስ እንደማለት ምን ላቅርብ ምን ይምጣ ናግስ ይሉታል። እሺ ናግስ ሀግ አኬል እኔ ሩዝ፣ ዘባዲ፣ ሆብሶች እንደዚህ የሰላጣ ነክ ነገሮች በቃ የተለያዩ ለምግብ የሚያበቁ ነገሮች እነሱንም ሀግ ማጥባ ሀግ አኬል እሽናግስ ማለት በቃ ምን ላምጣ እሱንም ሊሆን ይችላል። ሌላው ደግሞ በቃ መፊ ዝባላ ኪስ፣ መፊ ኪስ ለሃም፣ መፊ ደጃጅ፣ መፊ ኪስ ሀግ አኬል፣ መፊ ጋህዋ፣ መፊ ሄል ማለት በቡና ውስጥ የሚጨምረው፣ መፊ ዘአፈራን፣ መፊ ሻሂ ልፕቶን እነዚህን ማውራት ማለት ነው። እና አረብኛ ማለት ወላሂ ካወራችሁት የተለማመዳችሁት ምናምን ስትመጡ በጣም ቀላል ነው። እና እኔ ጓደኛ ያለችና ከመጣች 6 ወሯ ነው። እንዴት አድርጋሽ ነው የለመድሽው? ግን እኔ እንደነሱ እንደዚህ ላወራ 6 ወሯ ነው። ግን ምንም በቃ ትኩረት ስላልሰጠሽው ነው። አሁን ምሳሌ ስትጠራ አቤት ትላለች። እስኪ ናአም በይላታለሁ። እኔ ደግሞ በቃ እያዝልኝም ነው የምትለው። ምክንያቱም ትኩረት ያለ መስጠት ነው። ትኩረት ከሰጠሽው እንደ አረብኛ ቋንቋ ቀላል ነገር የለም። እና አረብኛ ለማውራት ትኩረት ይፈልጋል። ያው ስራችንም ላይ ምን ያክል ትኩረት እንደሚኖረን አረብኛውም ለመናገር ትኩረት ያስፈልገናል የሚል ነው። አረብኛ ቋንቋ የመጨረሻ ቀላል ነው። እናንተ ትኩረት ከሰጣችሁት ማለት ነው። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት አደርሽ? አሰላሙ አለይኩም ነው። እንዴት ዋልሽም? አሰላሙ አለይኩም ነው። ሌላ ነገር የለውም። ሰባህር ኑር ማለት ደግሞ እንዴት አደርሽ። ሰባህር ኸይር ማለት ደግሞ ተስቢህን ነው ማለት ደግሞ ደህና ደሪ። እነሱ አረብኞች ሲጀመር ብዙም ትንሽ ወደ ቤሩቶች ትንሽ ይጠቀሙታል እንጂ አብዛኛው እንትን አረብ ሀገራቶች እነሱ አይጠቀሟቸውም ማለት በተለይ ሳውዲ ይሄንን ቋንቋ ብዙ ቦታ አይጠቀሙትም። እና አረብኛ ቀላል ነው። ቋንቋው ይከብደን ይሆናል ወይ ብላችሁ ብዙም አትጨነቁለት። ዋናው እናንተ ትኩረት ማድረግ ያለባችሁ ስራው ላይ ነው። የኔ ውድ ሼር፣ ላይክ፣ ኮምፕሊት ሰብስክራይብ መደረግ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።